ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ያቀረብኩላችሁ ቪዲዮ ላይቭ እየቀረጥኩበት የነበረው ነው። ድምፅ ግን እያስተጋባም ቢሆን አዲስ ድምፅ እያስገባሁላችሁ ነው እና ቻናሌን ሰብስክራይብ አድርጋችሁ አበረታቱኝ፣ ላይክ ሼር አድርጉ። ከቻላችሁ ማስታወቂያ እያያችሁ አዲስ ቪዲዮ መቅረጽ እስከምችል ድረስ ተባበሩኝ ማለት ነው። እና ውዶቼ ዛሬ ምን መሰላችሁ? ላይቭ ገብቼ በማታ ላይቭ ገብቼ ቤት ውስጥ በቃ ጭንቅ ሲለኝ እንደዚህ ፈታ እያልኩኝ ነበር በላይቭ ማለት ነው። እና ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። ያለላችሁም ያው ለማበረታታት ያክል ላይክ እያደረጋችሁ ተመልከቱልኝ። ያው እየተከታተላችሁ ላላችሁ ለምትከታተሉኝ አመሰግናለሁ። ምንድነው መሰላችሁ እኔ ቤት ውስጥ በቃ ጭንቅ ነው የሚላችሁ። በዚህ ነሐሴ ወር ስራ የለም። ስራ ስለሌለ በቃ ላይቭ ላይ ቁጭ ማለት ሆኗል ስራዬና ያው አንዴ ወንበር ላይ ስቀመጥ፣ አንዴ መሬት ስቀመጥ፣ አንዴ አልጋ ላይ ስቀመጥ ይመሻል ይላልና ብዙዎቻችሁ ላይቭ የምትገቡ ታዩኛላችሁ ማለት ነው። ምን እያልኩ እንደምውል ቪዲዮ ወጥቼ እንዳልቀርጽ ሙቀት ነው በጣም። የድምጽ ቪዲዮ እንደዚህ እንዳይሰራላችሁ አሁን አስተማሪ የሆኑ ቪዲዮዎች እያንዳንዱ ስለ ዩቲዩብ ጠቃሚ ስለሆኑ እንድሰራ እፈልጋለሁ። ግን ደግሞ በቤት ውስጥ ድምጽ አለ። በቤት ጓደኛዬ ስራ ሄዳለ ቀርጽ ስል ውጪ ድምጽ አለ። ምንም በቃ ሀገሬ ካልገባሁ እያልኩ ነው። አሁን በቃ ሀገሬ ካልገባሁ ምንም ለውጥ አላመጣም ብዬ እያሰብኩ ነው። ለማንኛውም ሀገር ለመግባትም እግዚአብሔር እኛንም ሰላም ያርገን፣ ሀገራችንንም ሰላም ያርግልን። በተረፈ ደግሞ ወደ ጉዳይ ስገባ አዳዲስ ዩቲዩበሮች እንዴት ናችሁ? ዩቲዩብ እንዴት እየሆነላችሁ ነው? እንዴት እየሄደላችሁ ነው? ማለት ላይቭ እየሰራችሁ ነው? በቪዲዮ ነው? የተሻለ እንቅስቃሴ እያገኛችሁ ያላችሁት በማንኛው ነው? እስኪ ያሳውቁኝ። በኮሜንት ላይ ጻፍ አድርጉልኝ እስኪ። እኔ ያው በላይቭ ነው እስካሁን ድረስ በላይቭ ነው ሰዓቱም የሞላልኝ። ሰብስክራይብም እያገኘ ያለሁት ላይቭ ላይ ነው። እንደገና ደግሞ አሁን ሞኔታይዝ ከሆንኩኝም በኋላም እርኒንግ የሚለው ምንም እያገኘሁበት አይደለም፣ ገና ነው። ማንም እየተከታተለኝ ስላይደለ ላይቭ የሚገባው ማስታወቂያ አድርጌ ብገባም ማስታወቂያ ሳላደርግ ብገባም ላይቭ ማንም ማስታወቂያ አይላችሁ እና ሰብስክራይብ እና ቪው ምናምን ነው የምታገኙት ከላይቭ። ስለዚህ መልመድ ያለባችሁ ቪዲዮ እየሰራችሁ በመፖስት ነው። ለዛም ነው እኔ ይሄንን እንደምንም በቃ ወሬ አውርቼበት የራሴ ፎቶ ስለሆነ ወሬ አውርቼበት ልፖስቶ የፈለግኩት ማለት ነው። እና ላይቭ ስትገቡ ሰዓት ጠብቁለት። እኔ አሁን የምሽት ነው በቃ ያገኘሁት ሰዓት በቃ ሰዎች ዋይፋይ የሚሰራልኝ ሰውም የሚገባልኝ ከሌሊቱ 6 ሰዓት በኢትዮጵያ ከሌሊቱ 5 ሰዓት ጀምሮ እስከሚነጋ ድረስ ብቀመጥ ሰው ይገባል። የሌላ ሀገር ዜጎች ስለሆኑ መሰለኝ። ኔትወርኩም ደግሞ የሚሰራው እኛ ቤት ሌሊት 5 ሰዓት ከሆነ በኋላ ነው። ሰውም የለመደኝ እንደዛ ነው መሰለኝ። እና ሌሊት ነው እየሰራሁ ያለሁት ላይቭ። ይሄን 2 ቀን አሁን እስከ 100 ድረስ ላይክ ማግኘት የቻልኩት ሌሊት እየገባሁ ነው። እናንተም ደግሞ ተከታታይ ገብታችሁ የሆነ ሰዓት ለላይቭም ቢሆን ለቪዲዮ ሰዓት ማስለመድ አለባችሁ። አሁን እኔ የምገባው ቪዲዮ የምፖስተው ቀን 11 ሰዓት በኢትዮጵያ 11 ሰዓት ወይም ደግሞ በዱባይ 6 ሰዓት ሁሌ በፖስት አሁን ደጋግሜ ዝም ብዬ እየሞከርኩ ነው። አሁን ደጋግሜ በፖስት በዛ ሰዓት ወደ ሰዎች ሼር እንደሚያደርግልኝ አምናለሁ። አሁንም ለዛሬ ለመፖስት ብዬ ነው እንደዚህ ተጨናንቄ ሪከርድ ማድረገው። በተረፈ ይህ ሀገር በቃ ሙቀቱ ቀዝቀዝ እስከሚል ድረስ ወጥቼ ቪዲዮ መስራት እስከምችል ድረስ ያው ከባድ ስለሆነ እናንተ የለቀኩትን ቪዲዮ እንደማይጠቅማችሁ ማለት ግልጽ እንደማይሆንላችሁ አውቃለሁ። ግን ደግሞ ያው ለማበረታታት ስትሉ እንድታግዙኝ ላይክ እንድታረጉልኝ ከፍ እንድታረጉኝ በትህትና እየጠየቅኩኝ
ነው ቪዲዮ ፖስት ማድረገው እህት ወንድሞቼ። ዛሬ ይውላችሁ ይሄ ነጠላ ቀሚሱን ቁጭ ብዬ ነው ያሰፋሁት። ሰፊ ጋር ሄጄ ጨርቁን ወድጀው እንደገና ልብስ ሰፊው ደግሞ አዲስ ቤት ስለተከራየ በራሱ ስም ስለከፈተ ተቀጥሮ ነበር የሚሰራው እና ተቀጥሮ ከመስራት ወጥቶ ለራሱ ከፍቶ ኢንቫይት ሲያደርገን ሄደን እችን ጨርቅ ወደድኳት። ካሉት ጨርቆች እችን ጎርጄ ቁጭ ብዬ ሰፋልኝ። 30 ደቂቃም አልፈጀበት። ባለሙያ መሆን እንደዚህ ነው፣ አስቡት። ለሰፊ ሰታችሁ እኮ ወር 15 ቀን ምናምን ቆይቶ ነው ጨርቃችሁን ልብሳችሁን የምታመጡት። ግን እኔ ግን ከሰጠሁት ቆይቼ ካዘዝኩት ቆይቼ ነበር። ግን እዛ እያለው አንዳንድ ነገሮችን እያገዝኩት ምናምን ቆይቼ በቃ ዛሬ ስፋልኝ አልኩት። እነሱም ስነግራችሁ በ30 ደቂቃ ሰፍቶ መጀመሪያ ለክቶኝ ስለነበር ከዛ በ30 ደቂቃ ሰፍቶ ሰጠኝ። ነጠላው ደግሞ ኩታ ነበረ። ኩታ ማለት ያው ደብል ነጠላ ነው። አንዱን ነጥዬ ቀሚስ ስፋልኝ አልኩት። እንደ ቅልጥፍ ያለች ቀሚስ ስፋልኝ፣ እችን ደግሞ ልውሰዳትና ልቋጫት ብዬ አቤት ይዛት መጣሁ። ስታዩት ከዚህኛው ቀሚስ ጋር ይመሳሰላል። የነጠላው የጥበቡ አንዳንድ ቦታ ያለው ከለር ለዚህኛው ነጠላ መልበሻ፣ ለዚህኛው ቀሚስ መልበሻ ይሆናል። ከዛ በተረፈ ደግሞ የራሱ ቀሚስም እየተሰፋለት ነው። ደስ ብለ በቃ ቡርቅ ነው የምለው እኮ በራሴ ብር። ድሮ እናትና አባቴ ሲገዙልኝ ነበር ቡርቅ ስልማድረው የምውለው። አሁን ደግሞ ራሴ ገዝቼ በራሴ በገዛሁት ልብስ በቃ መጀመሪያ ለብሼ ወጥቼበት ቆሽሾ እንደገና አጥቤ ነው የማስቀምጠው። አዲስ ልብስ አለኝ የምለው ሳለብስ ያስቀመጥኩት የለም። በቃ ለብሼ ነው የማስቀምጠውና ለዛ ነው እንደዚህ ዝንነት እንደዚህ በቃ ፍክት እያልኩኝ ያለሁት። እና ላይቭ ላይ ደግሞ ስትሆኑ በቃ ያው አንዳንድ ሰዎች ኮመንት ሲጽፉ ኮመንት እያጠፋችሁ ምናምን በሌላው ስልካችሁ ኮመንት እያያችሁ ሀይድ መደረግ ካለባቸው አንዳንድ ሰዎች ቢሄቭ ሲጽፉ ሀይድ ታደርጋላችሁና እንደዛ እያደረኩኝ ነው። ያው እንደሚያደክማችሁ አምናለሁ። ማየት ማድረግ ነበረብኝ። እንደዚህ አይነት ስቀርጽ የማር ውሃ ድምጽም እየሰማችሁ ነውና እሱንም ታግሳችሁ ተከታተሉኝ። ስለምትከታተሉኝ ነው ምስጋናዬ ላቅ ያለ ነው። ሁሌም ያው እንዳትረሱት የምፈልገው ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን ነው። እንደምታደርጉ ደግሞ አልጠራጠርም። ይህ ቻናል ምናልባት እድገት ይኖረዋል ብዬ የማስበው ሀገር ቤት ከገባው በኋላ ነው። ሀገር ቤት እስከምገባም ድረስ ሀገር ቤት እስከምገባ ብዬ ዝም ብዬ መተኛት ስለሌለብኝ ነው እዚህ ማወራው ማለት ነው። እና አንዳንድ ቃላት ግድፈቶች አሉብኝ። እኔ ስለ ዩቲዩብ ማስተማር እችላለሁ። እኔ ዩቲዩቤን ከመጀመሪያው ጀምሬ ያሳደግኩት በራሴ ኮንፊደንስ ነው። ክሬት ያደረግኩት ራሴ ነኝ። ሞኔታይዝም ያደረግኩት ራሴ ነኝ። ብዙ ችግር ሲመጡበት ኮፒራይት ሲመጣ እንዴት እያነሳው ስትራይክ መጥቶብኝ እንዴት አስነስቼ እንደምን እየኖርኩ እንዳለው እኔ ነኝ የማውቀው። እኔው ራሴ ነኝ ራሴን ማግዘው። ለአንድም ሰው ስትነግሩት እናንተ ከምታውቁት በታች ይሆንባቸዋል። ብር ከፍለው ብዙ ልጆች ብር ከፍለው ሞኔታይዝ የሚያስደርጉ አንዳንድ ነገሮች የሚያስተካክሉ ልጆች ሳወራቸው ከኔ በታች ይሆንብኛል። እንትናቸው ማለት ነው እውቀታቸው ከኔ እውቀት በታች ሲሆንብኝ ተመልሼ አላወራቸውም። ገባችሁ? እንደውም እናንተ ኮንፊውዝድ ነው የሚያደርጓችሁ ከምታውቁት ላይ እንደውም ሌላ ነገር ጨምሩባችኋልና ስለ ዩቲዩብ ራሳችሁ ተምራችሁ ብትሰሩ የበለጠ ውጤታማ እንደምትሆኑ እየነገርኳችሁ የራሴን ኤክስፔሪያንስም ደግሞ አካፍላችኋለሁ። እኔ ዩቲዩብ እንዳልኳችሁ ራሴ ከፈትኩኝ። ብዙ ጊዜው ነው ከተከፈተ። ከሰራችሁበት ወዲያው ያድጋል። ዩቲዩብ ያዝለቀቅ ካረጋችሁት አመት ሲሞላ ሰዓቱን ይወስድባችኋል። የዛሬ አመት የሰራውን ሰዓት አመት ካለፈው እናንተ ቶሎ የማሰሩበት ከሆነ አመት ካለፈው የአመቱን ሰዓት ወስዶ በዚህኛው አመት የሚሰሩትን ሰዓት ነው የሚያስብላችሁ። ሰዓቱ ሳይሞላ መቆየት የለበትም። በአመት ውስጥ ሰዓቱን መሙላት አለበት። 4000 ሰዓት 4000 ሰዓት ደግሞ ለአንዳንድ ሰው ከባድ፣ ለአንዳንድ ሰው ቀላል ነው።
በደንብ ላይቭ የሚገባ ሰው ያገኛል። በደንብ ላይቭ የሚገባ ሰው ቶሎ ይሞላልታል። እኔ እኮ አንዳንዴ አሁን ላይ 50 ሰዓት እስከ 60-70 ሰዓት ድረስ ሰርቼ አውቃለሁ። ግን አንዳንድ ሰው ደግሞ 10ም 5ም በቀን እየሰራ ቶሎ ከገባ የማይሞላበት ምክንያት ምንም የለም። እኔ ግን በፊት ያው ስለማቆራረጥ ማዳም ቤት ከ1 ሰዓትም ከዛም በላይ መቀመጥ ስለማልችል መኝታ ክፍሉም ስላልነበረኝ ለ5 አመት ያክል ተከፍቶ ሳይሰራ ቆየ። ሞኔታይዝ ሆኜ ራሱ ተቋርጦብኛል። በ2012 ሞኔታይዝ ሆኖ በ2013 ሞኔታይዝ አድርጌ ምናምን በቃ ሁሉ ነገር አልቆ ኢትዮጵያ ገብቼ አይደንቲቲ ቬሪፊኬሽን አድሬስ ቬሪፊኬሽን ምናምን እንደሚባል አላውቅም ነበር። አይደንቲቲ ቬሪፊኬሽን ልኮልኝ 45 ቀን ሆኖ ከዛ 45 ቀን ከሆነ በኋላ ይዘጋል። ተመልሼም ዞር ብዬ ሳላየው ወዲያው ሞኔታይዙን አነሳ፣ ወዲያው ሰዓቱን ወሰደብኝ ምናምን። ተስፋ ግን አልቆረጥኩም። ቻናሉንም መቀየር አልፈለኩም። ለምን የቻናሉን ስም በጣም በቃ እንትን ወደዋለሁ። ቲጂ ባላገሯ ማለት እኔ ከሀገር ቤት ከክፍለ ሀገር ወደ አዲስ አበባ ስመጣ የራሴ የሆኑ ሰዎች ናቸው ባላገር እያሉኝ በቃ እህቴ እንደዚህ አይባልም፣ የማይባል ነገር እንኳን እንደዚህ አይባልም፣ የማይለበስ ነገር እንደዚህ አይለበስም ከማለት ይልቅ ባላገር ይሉኝ ነበር። የራሴ ዜጋ የራሴ ዘመዶቼ የቅርብ ቤተሰቤ እንደዛ ይለኝ ነበር። እና ለዛም ቲጂ ባላገሯ እና ደግሞ ሀገር ቤት ስትገባ ስለ ሀገር ቤት ስላሉ ስለሚቸገሩ ሰዎች ድምጻቸው ስለታፈነ ሰዎች ድምጽ እንዲሆን። ለምሳሌ ሀገራችን ብዙ ጊዜ እኔ የተወለድኩበት አካባቢ ሰርች ብታደርጉት አይወጣም። እኔ ሰሜን ሸዋ ነኝ። ሰሜን ሸዋ ስትሉ የሆነች ወይ ምንጃር ነው ወይ ምንድን ነው የሚወጣው። ግን የራሳችሁን አካባቢ የራሳችሁን አኗኗር የአካባቢያችሁን አኗኗር ያስተዋውቅበታላችሁ። የህብረተሰቡን አኗኗር ምናምን በቃ ሼር ታደርጋላችሁ በሚለው ቲጂ ባላገሯ አልኩትኝ። እኔ ባላገሯ ብቻ ቢባልም ደስ ይለኛል። እና ወደፊት ወደ ሀገሬ ፊቴን ዞር አድርጌ ከዛ ቪዲዮ ማስተላልፍላችሁ ይሆናልና ይሄም ሩቅ አይሆንም በእግዚአብሔር ፍቃድና ቸርነት። እስከዛው ድረስ የምታዩት የተበጣጠሰ ቪዲዮ ሊሆን ይችላል። ባለባበሱ ስነ ስርዓት የሌለው ሊሆን ይችላል። በቃ ያው የምታዩት እንዳያላችሁ። ሀገሬ ስገባ ግን ትክክለኛ በቃ ይዘቱን የጠበቀ ሀገርን ባህልን የሚያንጸባርቅ ይተላለፍላችኋል። በዛ መሀል የምትወስዱትን ትወስዳላችሁ፣ የምትጥሉትን ትጥላላችሁ፣ የምትቃወሙትን የምታከብሩትን ሁሉንም ለይታችሁ የምታውቁ ይሆናል። ዩቲዩብ ቻናል በህዝብ ነው የሚኖረው። ዩቲዩብም ቲክቶክም በህዝብ ነው የሚያድገው። ህዝብ ሲቃወም ይወድቃል፣ ህዝብ ደግሞ ሲደግፈው ከፍ ይላል። ሚዲያ እንደዛ ነውና ያው ወገኖቻችን ወዳችሁና ፈቅዳችሁ የምትከታተሉት ቪዲዮ እስከሚፖስትላችሁ የምትጠባበቁት ቻናል እንደሚሆን እኔ በራሴ ተማመናለሁ ማለት ነው ከእግዚአብሔር ጋራ። እና ለሀገራችን ሁላችንንም በሰላም ያውቃን። ስደተኛ እህት ወንድሞቻችንን ይጠብቅልን። እኔም ስደተኛ ነኝ እና ከስደት ገብተን ሀገራችን ላይ ኑሯችንን እየኖር ውሏችንን በብሎግ በቪዲዮ በምን እያየን ያው የምንኖራትን የተገደበች ኑሮ አብረን እንደምንኖር ተስፋ አደርጋለሁ ማለት ነው። ብዙዎች አሉ ዩቲዩብን እነሱ ታውቀዋል፣ በጣም ታውቀው ግን የሚያስተላልፉት ነገር ሀገራችን የማይመጥናት ለህዝብ የማይመጥን አንዱ የአንዱ ሚስት ሲቀማ አንድ ሴት 2 ባል አንድ ወንድ 3 ሴቶች 4 ሴቶች እያስከተለ ትልልቅ ዩቲዩበር ተብለው 2-3 ሴቶችን እያስከተለ ነው እያየን ያለ ነው። ይሄ ሁሉ ነገር እና ውድ ቤተሰቦች እንትን አለኝ